የ12ኛ ክፍል የ2018 ዓ.ም ውጤት ተለቋል። ውጤታችሁን እጃችሁ ላይ ባለ ስልክ የትም መሄድ ሳይጠበቅባችሁ ምንም ወጪ ሳታወጡ በቀላሉ እንዴት ማየት እንደምትችሉ በዚህ ቪዲዮ አሳያችኋለሁ። እስከ መጨረሻ አብራችሁን ቆይታችሁ ውጤታችሁን ማየት ትችላላችሁ። የመጀመሪያው ውጤታችሁን የምታዩበት ዌብሳይት ነው። በዌብሳይት ውጤታችሁን ለማየት ስልካችሁን ከከፈታችሁ በኋላ ክሮምን ትከፍታላችሁ። ክሮም ከከፈታችሁ በኋላ ሰርች ባሩ ጋር መጣችሁ አንዴ ትጫናላችሁ። ከዛ ሪዛልት .neea.gov.et ብላችሁ ትጽፋላችሁ። የዚህንም ሊንክ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ከዛም ማግኘት ትችላላችሁ። ይሄንን ከጻፋችሁ በኋላ ሰርች ትሉታላችሁ። ከዛ ወደዚህ ይወስዳችኋል። እዚህ ጋር ሬጂስትሬሽን ነምበራችሁና ፈርስት ኔም ታስገባላችሁ። ሬጂስትሬሽን ነምበር ለማስገባት ሬጂስትሬሽን ነምበር ስር አንዴ ትጫናላችሁ። ከዛ ሬጂስትሬሽን ነምበራችሁን ታስገባላችሁ። ሬጂስትሬሽን ነምበራችሁን ካስገባችሁ በኋላ ፈርስት ኔም ለማስገባት ፈርስት ኔም ስር አንዴ ትጫናላችሁ። ከዛ የእናንተን ፈርስት ኔም የአባታችሁ ሳይጨምር ታስገባላችሁ። ሬጂስትሬሽን ነምበር እና ፈርስት ኔም በትክክል ካስገባችሁ በኋላ ከስር ቼክ ሪዛልት የሚል አለ። እሱ ላይ ትጫናላችሁ። እሱ ላይ ስትጫኑት ውጤታችሁን ያመጣላችኋል። ነገር ግን ኢንተርኔት ቢዚ ነው። ይሄ ካላመጣላችሁ ሁለተኛው አማራጭ ኤስኤምኤስ ወይም ቴክስት ነው። በኤስኤምኤስ ውጤታችሁን ለማየት ከዙ ሳትወጡ ከላይ ኤስኤምኤስ የሚል አለ። እሱ ላይ ትጫናላችሁ። እሱ ላይ ስትጫኑት ይሄን ያመጣላችኋል። አወር ሾርት ኮዲስ 6284 በኤስኤምኤስ ውጤታችሁን ለማየት በ6284 ይላካችሁ ውጤታችሁን ማየት ትችላላችሁ። ይሄም እምቢ ካላችሁ ወይም ደግሞ ካስቸገራችሁ ሶስተኛው አማራጭ ቴሌግራም ቦት ነው። በቴሌግራም ቦትም ለማየት ከዙ ሳትወጡ ከላይ ቴሌግራም የሚል አለ። እሱ ላይ ትጫናላችሁ። እሱ ላይ ስትጫኑ እዚህ ጋር እንደምታዩት ሁለት አማራጮችን ያመጣላችኋል። የመጀመሪያው ላይ ጎት ዘ ቦት የሚለው ላይ ትጫናላችሁ። ከዛ ሪዳይሬክት አድርጎ ወደ ቴሌግራም ቦት ይወስዳችኋል። ወደ ቴሌግራም ቦት ከወሰዳችሁ በኋላ ከስር ስታርት ቦት የሚል አለ። እሱ ላይ ተጭናችሁ የሚጠይቃችሁ ሬጂስትሬሽን ነምበራችሁና ፈርስት ኔም እንድታስገቡ ይጠይቃችኋል። እሱን አስገብታችሁ ውጤታችሁን ማየት ትችላላችሁ። እንግዲህ ውጤታችሁን በዚህ መልኩ ማየት ትችላላችሁ። ውጤታችሁ ስታዩ ያስቸገራችሁ ነገር ካለ ወይም ደግሞ ሀሳብ አስተያየት ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ፣ እመልስላችኋለሁ። እንዲሁም ቪዲዮን ላይክ፣ ሼር በማድረግ ለጓደኞቻችሁ አድርሷቸው። ቻናሉን ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ቀጣይ በሌላ እስከምንገናኝ ለሁላችንም ሰላም ይስጠን። ቻርን ሰንበት። ባይ ባይ።